ያማራዝ በየትኛው ዘመን ነው አገውን ጨፍጭፎ የሚያውቅ? አገውን ግን እኛን ጨፍጭፎ ነው። በኃይለ ሥላሴ ዘመን ጎጃሜን ግብር አልከፍልም ብሎ ሲያምስ አማራው እንደማይመታለት ሲያውቅ ያድኩ ማን ኃይለ ሥላሴ ያገው ህዝብ ነበር አምጥቶ መሳሪያ አስታጥቆ ደንቆሮ አገዎች አምጥቶ ገበሬውን ለምንድነው አቋንቋቸው ደግሞ ለየት ያለ ለምንድነው ግብር ባትከፍል ሲለው አራር ሰማውን ጌቶች መሳሪያ ይዟላ ሲለው ያን ጎጃም ልክ እንደ ትግሮች ጊዜ እንደ ንጉሳቸው ጊዜ ጭፍጨፋ ከዚያ ጆሮውን በካራ ታጋላችኋል። ጎጃሚውን ጆሮ አልሰማና ቁረጠው በያዙ ካራ ጎጃሚውን እንደ በግ ቆርጡታል። አረጌታው ገበሬው አረጌታው መሳሪያ ያዘ ነው። አማራ ያውቅማ ገበሬው አረጌታው የንጉስ ጦር ተብሎ መጥቶ እኮ ነው አገዎችን እኮ ይሄን ታሪክ ነው ይጽፈዋል። ይሄን ህዝብ ነው ወንድሜ ነው አክስቴ ነው አጎቴ ነው አገው ታላቅ ነው የሚባለው ያማራን የጎጃሜን ጆሮ ይቆርጥ የነበር እኮ ይሄ ፋክት ነው። አገዎች ራሱ አይክዱ። ኃይለ ሥላሴ ይሄን አድርጓል። የትናንትና ታሪክ እኮ ነው። አንብቡ ታሪክ ስለማታውቁ ነው እናንተ ደንቆሮ ሰዎች። አገው አይደለም እንደ ጤፍ ጭኖ ሄዶ ባህር ዳር እኮ ከሱ ሆቴል 10 ኪሎ ሜትር ላይ በማይሞላ የአማራ ገበሬ በባዶ እግሩ በጎጃም አዘነ ተጠቅልሎ በረሃብ ወድቆ በእግሩ እንዳበደው ሻሄደ። ይሄ ሰውዬ ግን 11 መኪና ተሳቢ የትግራይ ሰዎች ዘመዶች ተራቡ ቢብሎ ሄደው አገው በእኛ መሬት ላይ ቅል አንጠልጥሎ መጥቶ የሰፈራገው